የሃይሚ ነገር በጥፊ ተጀምሮ በጥፊ የሚያልቅ ብሩክ ግን ትዕግስትክ ተስማ ማለት በጥፊ መመታት እንጂ ስራክማ ጥፊ አይደለም። አንድ ቦክስም ያስፈልግሃል። በጥፋት ላይ ጥፋት መደረብ ነው ወደ ነበረበት ቦታ መመለስ የሚችለው ወይንስ ጥፋትን አምኖ ተሸንፎ ይቅርታ ማለት ነው ወደ ነበረበት የሚመልሰው? በጣም የሚገርም እኮ ነው። አሁን የእሷን ማንነት ለማወቅ ነው። የእሷን ማንነትማ ስንት ጊዜ አወቃት። እንደምትወድክ እንደምታፈቅር ከአፏ አፈቅርሃለሁ የሚል ቃል ስላልወጣ አታፈቅረኝም ብለክ በተለያዩ ሴቶች ብትፈትናት፣ ብትገምታት፣ ብታሰድባት፣ ብትሰድባት፣ ምን ብትላት ሲጀመር የፈለገ ነገር ሳምንት አወቃትም አመትም አወቃትም በማነች ስሟ መማር ነበረብክ። በነገራችን ላይ በእዩ ማለት ነው። እዩን እየተመላለስክ በድብቅ የምታገኝ እንደው እውነት ለመናገር ሁላችንም በሃይሚ ቦታ ላይ ብንሆን ይቅርታውን አምነን ተቀብለን አብረን ልንኖር አንችልም። ከዚህ በፊት እየተደበቃት እየሄደ የሚያገኘውን ፎቶ ሲል ስትልክላት፣ ቪዲዮ ስትልክላት ይሁን ብላ አምናን የተቀበለችው እርግዝናዋንም ሰምታ ምን ያህል ፌንት ሰርታ ሆስፒታል እንደገባች እናውቃለን። እሱንም አምና ልቀበል አምኜ ልቀበል ብላ ባለች። በሱ ላይ ደግሞ እንደገና የሱን ሳትፈታ የሱን ትክክለኛ ነገር ሳታረጋግጥላት ወደዚችኛዋ ደግሞ አብሳላት ነች የአብሰራ የምትባለው መታ እንደገና ማስቀናት፣ ማበሳጨት፣ ማናደድ። በነገራችን ላይ ማስቀናት ለእናንተ እንትን ይሆንባችኋል። በተለይ አሁን ላይ እየመጣችሁ ላላችሁ ማለት ነው። ግን በማስቀናት ውስጥ የሚመጣውን ደግሞ ጥላቻ ነው ማወቅ ያለባችሁ። በማስቀናት ውስጥ ፍቅር ይመጣል። በማስቀናት ውስጥ እንዋደዳለን። በማስቀናት ውስጥ ወደፊት ፍቅራችንን እንቀጥላለን ብላችሁ ነው። መጠላላት ይመጣል በምትወራወሩት ቃላት። አሁን ምን ድጋሚ ልታስረግዛት ነው? ድጋሚ ልትወልድ ነው? የመጀመሪያውን ሳታመን ይችኛውን ልታስረግዛት? ይሄ ራሱ ተይ እረፊ። ምን ትተው እንዴት ተረፍ እንዳታርፍና ከአንተ ጋር ወደፊት እንዳታስብ እኮ የተለያዩ ሴቶች ይዘክባት እየመጣ እያመሰቃቀልካት ነው። ማቆም ስትችል ከእሷ ጋር ብቻ በዛም በዚህ መበለከስ ቤተሰቦች ከጓደኞች ጋር ሆነክ እሷን አሳምኖ ወደ ሰላሙ መንገድ መሄድ ስትችል ጭራሽ በሱ ላይ ሌላ ሴት ፎቶ መላክ። እንዴት እንደምትሆኝ ለማወቅ ነው። እንዴት እንደምትሆንማ ለማወቅ ነገረችህ እኮ። ዛሬ አይደለም አንተ እሷን መረዳትና ማወቅ ያለብህ። የዛሬ ስንት ዓመታችሁ ነው አብራችሁ መኖር ከጀመራችሁ? ስንት ዓመታችሁ ነው ጓደኝነታችሁ? ይህን ሁሉ ጊዜ አብራችሁ ስትኖሩ ያልተማመናችሁ እንደምትዋደዱ ካላወቃችሁ የምርም በደመ ነፍስ ነው እየተጓዛችሁ ያላችሁት ማለት ነው። የምር አይደለም ዝም ብላችሁ ለስራ ብቻ ነው ማለት ነው እየኖራችሁ ያላችሁት። የግድ አንተን ለማመን እሷ ወንድ ማምጣት የለባትም። አንተ እሷን ለማመን የግድ እሷ አንተን ለማመን አንተ ሴት ማምጣት የለብህም። አለቀ። ተነጋግራችሁ መግባባትና መከባበር መስማማት ስትችሉ በጥፊ መላጋት፣ በጥፊ መወራወር ምናምን እንደው አሁን በዚህ እንትናችሁ እንደው ሌላ ወንድ ግን ሚዲያ ላይ እንደዚህ በጥፊ የሚመታ ወንድ ያለ አይመስለኝም። አብርሃምና እንትና ናቸው እንጂ አብርሃም ብሩክና ማነው ስሙ ማርክም ሲጠፈጠፍ አይቼዋለሁ። ሌላ ወንዶች ሲመቱ እስካሁን ያየው አይመስለኝም። አላቅም። ያያችሁ ካላችሁ ኮሜንት ላይ አስቀምጡልኝ። ከሌም ተመቷል በሉ። ይሄ ቁም ነገር አይደለም እና በጥፋት ላይ ጥፋት መደረብክ ጭራሽ እንድትርቀክ እንድትጠላክ እንጂ የሚያደርገው እንድታምነክ አያደርግም። በነገር ላይ እዛም ደረቷ ላይ ተለጥፈክ ስትሳሳ ምናምን ቆይተክ ማለት ነው። አያሳምንም። የዘመኑ ሴቶች ሳምንት ማወካት አንድ ቀን አብራህ ከዋለች ከነካችክ ነገ ደግሞ እቺ ልጅ አረገዝኩኝ፣ ነገ ደግሞ እቺ ልጅ የውሸት የእርግዝና ወረቀት ይዛ ስትመጣ ሃይሚ አላምንም ልትል ነው? አምናለሁኝ በቃ ከዚህ በኋላ ላይ ካንተ ጋር ልሁን ብላ እንድትልክ ነው? የሚያሳምንና የማያሳምን የምትሰሩትን ነገር እንኳን ማወቅ ለዩ እንጂ እና ደስ አይልም፣ ጥሩ አይደለም። ሄሉ እንግዲህ ያው ጥረቷ እየተሳካላት ነው። ናቲም ምንድነው የሆነ የሚነጋገሩት ንግግር ያለ አንዳንዴ ሆድ የሚያስብስ ራሳቸውን እኮ ሆድ የሚያስብሳቸው ነገ ደግሞ ሌላ ነገር እንደሚፈጠር አያውቁትም። ያው ስለምናውቅ እኮ ነው። ብዙዎች ትላንትና ዋው የተባለላቸው የተጨበጨበላቸው ፕሮሚስ የተገባቡ በፍቅር ውስጥ ረዥም ላይፍ የነበራቸው እንኳን ዛሬ ተለያይተው እየኖሩ ነው ያሉት። ስለዚህ እሱን ከህይወቴ ካጣሁኝ እሷን ከህይወቴ ከተለየች እንዲሆናለሁ እንደዚህ ያልቀጠለም የማይሆን ነገር ነው። ራሴ የውሸት ድራማችሁን አታርቁበት።
ለሰው የሚያስተምር ቃለ መጠይቅ እንኳን ተጠያየቁ ስትጠያየቁ ማለት ነው። የምር ለሰው የሚያሳመን ቃለ መጠይቅ ለሰው እውነቷን እኮ ነው እውነቱን እኮ ነው ተለያይተው የሚቀሩ ሰዎች አይደለም ብለው የሚያስብል ቃለ መጠይቅ ተጠያየቁ። ይሄማ ያለፈበት ንፋስ የነካው ብዙዎች አፍ ውስጥ የሰማነው ከተለያዩ ፍቅረኛሞች ከተለያዩ ጥንዶች የሰማነው ከሰላምታ ቃለ መጠይቅ ነው። ብዙዎች ጋር ሄዳችሁ የተጠያየቃችሁ ጥያቄ ማለት ነው። ስለዚህ ይሄ ጥያቄ ነው ብላችሁ ሚዲያ ላይ ይዛችሁ መጣችሁ የራሳችሁንም የማያሳምን ነገር ለራሳችሁም አይደለም ለተመልካች ለራሳችሁም የማያሳምን ነገር ነው እየተጠያየቃችሁ ያላችሁትና የሚያሳምን ነገር ብትጠያየቁ ነው ማለት የምፈልገው። ከዛ በተረፈ ደግሞ እንትና ማንችም የአላዛር እናት እንግዲህ ሁሉንም ከያየን ከትልቅ እስከ ትንሽ ፍቅረኛሞች ይሁኑ ባልና ሚስቶች ይሁኑ ጓደኛማቾች ይሁኑ አማችና ልጅ ይሁኑ አንድ አይነት ስራ ነው እየሰሩብን ያሉት። ድራማ ነው ብለን እንዳናምን የሚሰዳደቡት የሚመታቱት የሚያደርጉት ስራ አለመሆኑን ያሳምነናል። በቃ የምር ጸብ ነው ብለን እንዳንል ነገ ይመጡና ደግሞ ድራማ ነው ይሉናል። በዚህ ውጣ ወረድ በበዛበት ላይፋቸው ውስጥ ማን ነው ታምኖ ሁሉ ወደፊት የራሱን ላይፍ ጀምሮ ነከሌን እስኪያቸው የሚባል አርአያ ሊሆን የሚችለው አምሳያ ሊሆን የሚችለው ማን ነው? የትኛው? እነማ? ከዚህ በፊት ሳቀርብላችሁ እነሱን አልሰማችሁም። የና አዲስ ቤተሰብ እነ ቃል ቤተሰቦችን ማለት ነው። የነሱ ትክክለኛ ተአማኒ ድራማ ነው ላይፋቸው ነው ብለን ስንል ቼክ የሚያደርጋቸው የለም። አላቃቸውም አሉ። ግቡና እንደነሱ አይነትን እውነተኛ ላይፋቸው የሚኖሩ አዲስ ማለት የቃል ባለቤት ጥበብ ሙያ ቤተሰብ ያላቸው ካሜራማን ቤተሰብ ያላቸው ዲዛይነር ቤተሰብ ያላቸው ሰዎች ማለት ነው። እነሱ ጋር ግቡና እዩ። አዲስና ቃል የሚሉት ሰርች አድርጉና እዩና እስቲ እነዚህን ሰዎች እንዴት ነው ላይፋቸው ብላችሁ እዛ ግቡና ተማሩ። እነዚህ ትርኪ ምርኪዎች ምንም ለማንንም የሚያስተምሩት ለራሳቸውም አልተማሩም። ለራሳቸውም ቋሚ ህይወት የላቸውም እንኳን ለሌላው ሊያስተምሩ ማለት ነው። ስለዚህ እውነት ደግሞ ሁሌ ያሸንፋል። ውሸት አንድ ቀን መውረዱ አይቀርም። እውነትን ተከትሎ ለሄደ ትልቅ ቦታ ላይ ይደርሳል ለማለት ነው። እና የአላዛር እና የተንሱ ዛሬ መልሰው ይቅርታ ወደ ቦታችሁ ተመለሱ። እኔ እንትን የምትለኝ ከሆነ የሰጠከኝ ቤት ውስጥ እኖራለሁ። የሰጠከኝ ቤት ውስጥ ግን የምታግዘኝ፣ የምትረዳኝ፣ የምትንከባከበኝ አመጣለሁ። ከቀረችም ትቀር። አንተ ግን እዚህ ጋር ይቅርታ አርግልኝ ወይ እሷ ይቅርታ ታርግልኝ ብላ ስትላት ይቅርታ አላረግም አለች። አንደኛ ትላንትና እሷ ይቅርታ ስትል ይቅርታዋን ገፈተረች። መልሳ ያችኛዋም ይቅርታ ስል ይቅርታዋን ገፈተረች። እንደዚህ የውሸት ይቅርታ ከልባችሁ ይቅርታ ሳትባባሉ ከልባችሁ እንትን ሳትሉ ዋና ጾም ሊገባ ነው። አሁን ነገ ጾም ገብቷል በቃ ይቅርታ ምናምን ነገር ብላችሁ በምላስ ማለት ነው። በምላስ በይቅርታ ትመጣላችሁ። ልባችሁ ንጹህ ሳይሆን ማለት ነው። በልባችሁ ይቅርታ ሳትባባሉ ከዛ ትጾማላችሁ። ከዛ ቤተክርስቲያን ሄዳችሁ ታስቀድሳላችሁ። ከዛ ቤተክርስቲያን ሄዳችሁ ብዙ ነገር እንትን ትላላችሁ። ቤት በኩልስ እግዚአብሔር ይታረቀን ነው። ልባችን ንጹህ ሳይሆን ወደ ቤተክርስቲያን እየተመላለሰን እግራችን እንጂ የሚሄደው ልባችን ውጭ ነው ያለው። ስለዚህ ይቅርታ የምር ብትባባሉ ከሆነ አንዱ ተሸናፊ ሆነ አንዱ አሸናፊ ሆነ ይቅርታዋን ተቀባበሉና ወደ ሰላም ግቡ። እነዛም ባልና ሚስቶች ወደ ነበሩበት ይመለሱ። አንቺ ሄደሽ ወደ ቤትሽ፣ ወደ ባልሽ፣ ወደ ልጆችሽ ተሰብስበሽ ትዳርሽን፣ ልጆችሽን፣ ኑሮሽን ኑሪ። አለቀ። ለነዚህ ጥንዶች አዲሱን ባልና ሚስቶቹ ቦታውንም ቤቱንም አካባቢውንም ላይፋቸውንም ልቀቂላቸው። አለቀ። እቺስ ቤት በኩል እሺ ብላ የልባምና ይቅርታ ትበል። እንዴትስ ይቅርታ ትቀበል? ነገ ደግሞ መልሰሽ አንኳኩተሽ ሌላ ነገር ይዘሽባት እንደማትመጪ ምን ማስረጃ አላት? እንደዚህ የውሸት እንትን እየተቀባበላችሁ የማየውን መልእክት አታስተላልፉ። ለማነች ስሟ ሃይሚ ግን በሃይሚና ብሩክ ግን ማን እንደሚያረጋጋቸው ማን እንደሚያበርዳቸው ልክ እንደ አብርሃምና እንደ ሩታ ነው የሃይሚና የብሩክ ላይፍ እየተመሰቃቀለ ያለው ማለት ነው። እነዛስ ወልደዋል። እነዚህ ግን ገና ህልም ላይ ያሉ ጥንዶች፣ ህልም ላይ ያሉ ጓደኛማቾች በእንካ ሰላምታ ባጭሩ ሊቆጡ ነው። በቃ ትቼሃለሁ፣ በቃ አልፈልገም። ነገ እኮ ፈልጋለሁ ወዳለሁ ልትል ዝዛሬ አልፈልገም ነው የምትለው። ነገ ሂጂልኝ፣ በቃ አልፈልግሽም፣ በቃ አንኮተተን ለሚባባሉት ቃላት ለማንኛውም ግን ልብ ይስጣችሁ ከማለት ውጭ የሆነም አማራጭ የለንም። ላይክ፣ ሼር፣ ሰብስክራይብ ግን አድርጉኝ፣ አበረታቱ ነው ማለት ነው ፈልገው። ሁል ጊዜ እንደተለመደው አትለዩ።